ሰላም ስዩም እባላለሁ የአይቬክስ እና የሮሃ ባንድ መስራች አባል ነኝ። እኔ ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ ኤፍሬም ታምሩን አካሌን ነበር ያሰማችሁን። እንግዲህ ከስንት ጊዜ በኋላ እንደተገናኛችሁ ባናቅም ዛሬ ስለ ሮሃ ባንድ ወደ ኋላ ተመልሳችሁ ትነግሩናላችሁ። በመጀመሪያ እንኳን ደህና መጣችሁ። እስቲ ራሳችሁን ከማስተዋወቅ እንጀምርና ለአድማጮቻችን ለተመልካቾቻችን በጣምም ስለቆየ ካንተ ልጀምር። ሰላም ስዩም እባላለሁ የአይቬክስ እና የሮሃ ባንድ መስራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት 45 አመት ሊሆን ይችላል እና ይሄንንም ደግሞ በጣም ከምወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላል። ጆቫኒ እስቲ አንተም ለአድማጮቻችን። እኔ ጆቫኒ ሪኮ እባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቬክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት 45 አመት አካባቢ ነው። በመናገሩ ግን እድሜያችንን ያሳጣነው እና ከዛ በኋላ እንግዲህ ከአይቬክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት መሐሙድ አህመድ ያ ባንድ ውስጥ እንዲሰራ ያደረግነው በክለብ ደረጃ እኛ ነበርን በአይቬክስ ባንድ ውስጥ
እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖቹ የነበሩት በክብር ዘበኛ የሚጫወቱ ናቸው። ለናይት ክለብ አይሆኑም ነበር። ስለዚህ በትዝታ ጀምረን እነመላመላን እነዚህ ባህላዊ ዘፈኖችን እያመጣን በአዳዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ። እንግዲህ የክብር ዘበኛ የጦር ሰራዊት ምናምን እንደዚህ እኛ በ6 ቆጥበነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀነው በዛ ነው። እና ትልቅ አብዮት የተካሄደበት ጊዜ ነው። ኦኬ ሁለት ሙዚቀኞች አሉ። ምናልባት እነሱ አጠገባቸው ማይክ ስለሌለ ግን ለዛሬ ከሁለታችሁ ጋር ነው ቆይታ የምናደርገው። ግን እንደው ለማስተዋወቅ ያህል እስቲ ሰላም ማን ናቸው የሚለውን አብረዋቸው ያሉት። ጥሩ እንግዲህ በስተግራይ ያለው አደም ኦስማን ይባላል። በጣም ታዋቂ የሆነው ኦስማን አብደራሂም የሱ ልጅ ነው። አብ ከተማ ምጽዋ ምናምን ድሮ ሲዘፍን የነበረ የታወቀ ሰው ነው እና አባቱ አስረጅቶኝ ደግሞ ይኸው ልጁም ከኔ ጋርና አብሮኝ ነው የሚጫወተው እንጀራ አርብ አሁን ምናልባት 3ኛ ዓመታችንን ይዛናል። ሌላ ጊዜ ወጣትም ስለሆነ ሌላ ጊዜ ለብቻ እንጋብዘዋለን። አሁን ባለን ሴታፕ አማካኝነት ስላልሆነ በስተቀኝ ያለው ታውቁታላችሁ ሮቤርቶ ይባላል። ሮቤርቶ ደግሞ አሁን በድምሩ ሳየው 7 ዓመት አብረን ሰርተናል። 4 ዓመት ባቲ ሬስቶራንት ከዛ በኋላ እንጀራ ደግሞ እና የኪዩባ ተወላጅ ነው። ያው ኮንጋ ነው የሚጫወተው። መቼም በስራው ሌላው ይፍረድ በተአምር የሆነ ሰው ነው። ጸባዩም ለሙዚቃ ያለው አክብሮት ራሱ በጣም ትልቅ ነው። እናመሰግናለን በእናንተ ስም ሁለቱንም ያጀቧችሁን። እስቲ እንደ ውይይታችንን ከመጀመራችን በፊት ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ እንግዲህ የዛሬ በአንድ ጉዳይ የዛሬ 8 ዓመት በፊት መላለስ ነበር አሜሪካን ሀገርና እንግዲህ የዛሬ 8 ዓመት በኋላ ነው እንግዲህ በፊት ነው እንግዲህ ከአንድ 30 ምናምን ዓመት በኋላ እንግዲህ የተገናኘ ነው። እንግዲህ ለ30 ዓመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው? አፍተን ቆይተን ነበር። እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ? ወሬ ምናምን አልነበረም። ቀጥታ ወደ ሙዚቃ ነው የገባነው። ጊታራችን አንስተን መጀመሪያ ወሬ ነው ሲቀልድ ነው እሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኞቼ ፋኖች አሉና ተሰብስበን ነው ሄድነው። ሁሉም ጥግ ይዘው ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ። ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነውና ትንሽም እንባም ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘቴ ማለት ነው። እንግዲህ ባለ ታሪኮቹ እናንተ ናችሁ። ካነበብነውና ከዚህ ቀደም ከተነገረው ታሪክ እንደሰማነው በዳህላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት። አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13 ዓመት ዘለቃችሁ። ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚለው እስቲ እንጀምር። ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ ወጣ ነው። ምን ለማለት ነው እሱ ጊዜው 13 ዓመት ነው አብረን የሰራነው። በምንሰራበት ጊዜ እንግዲህ ሁሉም የራሱን ደግሞ አቅጣጫ እያያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄድን። ፕላስ ደግሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል። እስቲ ካሁን ወዲያ ደግሞ ሌላው ደግሞ መድረኩን ለቀቅ እናርግና ምክንያቱም 13 ዓመት በጣም ቀላል ጊዜ አይደለም የኢትዮጵያ ሙዚቃ መቆጣጠር ማለቱ። እንግዲህ ከ250 60 70 በላይ ካሴቶችን ነው የሰራነው። እንግዲህ
አልበሞችን ብቻ ማለት ነው አልበሞችን የሰራ ነው አዎ እንግዲህ በጣም ብዙ ነው ይሄን በዚህና አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛን አሻራ እዛ አስቀምጠን የወጣ ነው ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛም ደግሞ ትንሽ ገለል የምንለው መንገድ ፕለስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ እንግዲህ ያሞራ ባንድ ይባላል እንግዲህ ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣልን እንግዲህ ግን አሁን ደስ የሚለው የኛን አሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተሞክሮ አሁን ወደ ባንድ ደግሞ እየተመለሰ ነው አሁን በኢትዮጵያ ውስጥ በጣም የሚያስደንቁ ሙዚቀኞች ተፈጥረዋል እና በጣም የተለያየ ደግሞ የሙዚቃ ስልትን ደግሞ የሚከተሉ ሙዚቀኞች አሉ ዘፋኞችም ደግሞ እንደዚሁ የፈጠራ ችሎታቸው በጣም የዳበረና እኛ እንግዲህ መሰረቱን ጥለናል እነሱ ደግሞ እንግዲህ አዳዲሱን ደግሞ እያመጡ ነውና በጣም ተስፋ ያለው ነገር ነው በአሁኑ ጊዜ የሚታየው ሰላም ወደ ጆቫኒ አሻገርክ ጥያቄውንና ምናልባት ባንተ በኩል ከመጨመርህ ጋር ተያይዞ ግን ስትለያዩ ወይም ስታቆሙት በቃ ከዛሬ በኋላ እናቆመው ብላችሁ ነው ያቆማችሁት ወይስ በሂደት ቀስ እያለ የተበታተናችሁት ቀስ እያለ ነው ስክሪች እያለ ነው ልክ እንደ ጎማ ቀስ እያለ ነው የቆመው እና አሁን እሱ እንዳለው ልክ ነው እኛም ረጅም ጊዜ ቆየን እና የተለያዩ አሰራሮችም መምጣት ጀመሩ ስለዚህ የግድ ያንን ሙዚቃ ቤቶች የሚከተሉት ያንን ሲሆን እኛ ደግሞ ትንሽ ቀዝቀዝ ማለት ተፈላጊነታችን እስኪ ጀምር ድረስ የምናረግበት ጊዜ ነበር እና pretty much ልክ ነው እሱ ያለው ጥሩ አርጎ ማቅረብ ስለሚችሉ ነው ወደሱ ያስተላለፍኩት ግን መጨመር የምፈልገው ምንድነው አይቤክስ ሮሃ ነው የምንለው ስማችንን ምክንያቱም ብዙ ስራ የተሰራው አይቤክስ ባንድ ውስጥ ነው አንድ ምሳሌ አለ ያ ታማኝ የቤት እንስሳ ጌታውን እንጂ የጌታውን ጌታ አያውቅም ይባላል ሶ አይቤክስ ነው የዚህ መሰረቱ እና ብዙዎቹ ወጣቶች ስለነበሩ ሮሃን ያውቁ ይሆናል ግን ዲሲፕሊን የነበረው የአጠናን ስራችን የነበረው በሙሉ አይቤክስ ውስጥ ነው አይቤክስ በጣም ዲሞክራቲክ የሆነ ባንድ ነው የነበረው በህይወት የለም ደረጀ መኮንን ከኛ ጋር ነበር ያኔ እና አንድ ኢንስቲትዩሽን ነበር ማለት ይቻላል አንድ ተቋም ነበር ምክንያቱም ባንድ ሊደር 6 ወር እያንዳንዱ ሰው እንዲያገለግል ይደረግ ነበር ምክንያቱም ሁሉም እንዲማር ሁሉም ደግሞ ሼር ሆልደር ነበር ሙዚቃ መሳሪያ በህብረት ነው እንትን ምንለው እና ሙዚቃ ቅንብር ላይም ራሱ አንድ ሰው እንዲያደርገው አንደግፍም እና ብዙ ጊዜ ከሁለት በላይ ነው ሙዚቃ ቅንብር ይሄ ሁሉ አይቤክስ ውስጥ ምናረገው የነበር አሰራር በኋላ ሮሃ ባንድም ውስጥ ወደ ሮሃ ባንድም ተሻግሯል ቴድሮስ ምትኩ አሁን በህይወት የለም አንዱ ትልቅ ሙዚቀኛ የነበረው ከፈቃዱ አንድ መስቀል ጓደኛው ጋር ሆነው የሙዚቃ የትንፋሽ መሳሪያውን ያቀናብራሉ እኔ ራሴን ጊታር ሰራለሁ ጆቫኒ ራሱን ይሰራል እንደዚህ ያልን ነው ያዋሃድ የመጣ ነውና ብዙም ልንቆይ የቻልነው በዚህ መሰለኝ ምክንያቱም ያንድ ሰው ሲሆን ልቀን ይሰለችና በአንድ የተወሰነ ጊዜ ያቆማል የኛ ግን ተከታታይ የሆነበት ምክንያት ለምንድነው ሁላችንም የአስተዋጽኦ እንድናደርግ እንበረታታለን እና ህጋችን ነው እንደዚህ የሚያደርገውና በጣም ጥብቅ የሆነ ኃይለኛ ህግ ነው የነበረን ባይሎስ ያ ሁሉ እንዳለ ነው ወደ ሮሃ ይዘነው ሄድነውና እቺን ለማስተካከል ብዬ ነው እንግዲህ አንተ ሰላም ስዩም በሊድ ጊታር ጆቫኒ ደግሞ በቤዝ ከዛ ፍቃዱ አምደ መስቀል ናችሁ ከአይቤክስ
ተክሌንም ጨምሪ ተክሌ ተስፋዝጊ ከኛ ጋር ነበረ በአንድ ጊዜ ዳዊት ይፍሩ ሲሰጡ በግል ብለው ስለነበረ ነው እሱን ለማስተካከልና አንዳንዴ ጊዜው ሲረዝም ትንሽ ይረሳል እኔ ታሪኩን በሙሉ ጽፌዋለሁ አሁን በቅርቡ ይወጣል በመጽሐፍ መልክ ትልቅ መጽሐፍ ይወጣል አዲስ አበባ ዩኒቨርሲቲ ነበርኩ የታሪክ ተማሪና የኢትዮጵያ ዘመናዊ ሙዚቃ እንዴት እንደመጣ ነው የጻፍኩት የመጀመሪያ ጽሁፌ ማለት ነው አሁን እሱ ላይ ጨምሬበት ይሄን ሁሉ ታሪካችንን በግልጽ ዘመናዊ ሙዚቃውን ከሮሃልና ከአይቤክስ ባንድ ጋር ነው ወይስ በአጠቃላይ ነው መጽሐፉ በአጠቃላይ እኔ ከኛ በፊት እኮ ነበሩ የክብር ዘበኛ የሰሩት ስራ አለ የወታደር ክፍል የቲያትር ቤቶች አሉ በየግል በየትምህርት ቤቱ ስንት የሙዚቃ ቡድን ነበርና ያ ሁሉ ነው የሚጠቀሰው አንድ የሚቀር ነገር አይኖርም ከውጭ ሀገር የሚመጡ ሙዚቀኞች ሁሉ ሳይቀሩ ጥሩ መጽሐፍ እንደሚሆን ገምታለሁ በደም ታሪክ ያ ልክ ነው በመሰረቱ ሁሉንም የሚያጠቃልል ነው የሚሆነው ስለዚህ ከባንዱ ውስጥ እናረጋዋለን ታሪኩን ሌቮን የሚባል ነበር የኛ ዘፋኝ የእንግሊዝኛ ዘፋኝ ሌቮን ፎንዳቺ ተክሌ ተስፋዝጊ ኦሬዲ ከአይቤክስ ጋር ይሰሩ ነበር ሰርግ ከተክሌ ጋር ሰርግ እንሰራለን ሌቮን ደግሞ እየመጣ አይቤክስ ራስ ሆቴል እየመጣ ደግሞ ከኛ ጋር ይጫወታልና በቅድሚያ እኛ ተሰባሰብን ኪቦርድ ፕሌየር እንፈልግ ስለነበረ ግን ደህና ሰው አስተማማኝ ሰው ነበር እንፈልገው የነበረውና ያኔ ዳዊትን አገኘን ማለት ነው እንጂ አስቀድሞ 5 ሰው አንድ ከዳህላክ መጥቶ ነው እንግዲህ እቺን ታሪክ ነው ከአይቤክስ አንድ ሰው ከዳህላክ 5 ደግሞ አይቤክስ ነበራቸው እሺ እንግዲህ የመጀመሪያ ስራችሁ የሆነው የኩኩ ሰብስቤ ነበረ ወይስ የመጀመሪያ የተሾሞልዴ ነው ግን ወደ ባንዱ መጀመሪያ ሴት ድምጿ የተቀላቀለችው ናት ኩኩማ እስቲ ወይም ንገሩ መጀመሪያ ልክ ነው የመጀመሪያዋ ሴት ዘፋኝ ኩኩ ነች የነበረችው አቶ አቤሰሎም ይዶጎ የሚባሉ ባለሀብት ነበሩ የሙዚቃ የሳምሶን ዳቦ ቤት እና በጣም ይደግፉ ነበር ልክ ነው 40,000 ብር ነው የሰጣችሁ ያን ጊዜ ልክ ነው ኬት አገኘሽው ሆምወርክ ሰርተሽ ነው የመጣሽ እና የሙዚቃ መሳሪያ የዋሊያስን ሂልተን ዋሊያስ ወደ ውጭ ስለሚሄዱ የነሱን ዕቃ ገዝተን ነው ሂልተን የገባ ነው ስለዚህ እሳቸው እርዳታ አረጉልን ከእርዳታው ጋር ደግሞ እንደ ፒኪ ባግ ኩኩንም ማስገቡ ተባል ኩኩንም ማስገባን ከዛ በኋላ እሷን ሙዚቃም ቀረጽን ማለት ነው ከሾም ወልዴ በኋላ እስቲ ጆቫኒ ስለነበረው ስትቀርጹ ወደ ነበረው ሁኔታ መልሰንና ስቱዲዮ ነበር የቀረጻችሁት የት ነበር የቀረጻችሁት ብዙ ጊዜ ተሰሩ የነበረው በሆቴሎች ውስጥ በምሽት ክለቦች ውስጥ ነው ሙዚቃችሁን ታቀርቡ የነበረው ግን ወደ አልበም መቅረጽ ተሄዱ ወደ ኋላ እስቲ ተመለስና አስታውሰን ሁለት ምዕራፍ አለው እንግዲህ የዚህ ሪኮርዲንግ ታሪክ አንደኛው ስቱዲዮ ምንለው እንግዲህ ስቱዲዮ ምንላቸው የኢትዮጵያ ሬዲዮ ጣቢያ እና የብስራት ወንጌል የነበራቸው ስቱዲዮ ነው ያ ትራንስሚሽን ስቱዲዮ ነው እና እዛ ሄደን የተቀረጽነው አለ የማህሙድ ለምሳሌ ፈርስታ የመጀመሪያው አልበም ሁለቱም ረመላ መላ የሚለው እዛ ነው ሄደን የቀረጽነው ስቱዲዮ ውስጥ ነው ግን ስቱዲዮ ስልሽ ለእያንዳንዱ መሳሪያ ማይክሮፎን ምናምን ተደርጎ ሳይሆን አሁን እዚህ እንደምናየው አንድ ማይክሮፎን ብቻ ናት ያለችው ዘፋኙም እና ለመሳሪያው እሱን ነበር የምንጠቀመው ግን እንዳጋጣሚ ሆኖ በጣም የሚያስደንቅ ድምጽ ነው የወጣው እንደው ሬኮርዲንጉ የወጣው እንግዲህ በሸክላ ነበር የታተመው በዛን ጊዜ ከዛ በኋላ እንግዲህ ወደ ሮሃ ባንድ በኩል ስንገባ ደግሞ ምን ተጀመረ በሪልና በካሴት መግጃ መጣ መሳሪያው ያ በሚመጣበት ጊዜ እንግዲህ በአንድ ማይክሮፎን ነው አክቹአሊ የሚቀዳው ግን ሁላችንም ስንጀምር በህብረት ነው የምንጀምረው አንጀምረን እስክንጨርስ ድረስ እንጂ በየትራኪንግ ምናምን አይደለም ስለዚህ በመሐከሉ አንድ ሰው ከተሳሳተ ዘፈኑን እንደገና ደግሞ እንጀምራለን ማለት ነው እና በጣም አድካሚ ነው በጣም ብዙ ልምምድ ያስፈልገው ነበር በተለይ ዘፋኞችን ወደኛ ሲስተም እንዲገቡ እና ዘፈኑን በደንብ አድርገው እንዲያጥኑና እንዳይሳሳቱ ለማለት ድግግሞሽ እንዳይኖር በጣም እንጥር ነበር ግን እንደምንም ብለን እንወጣው ነበር እንግዲህ ከጊዜ በኋላ እንግዲህ
በየቀኑ ትገናኙ ነበር? አዎ በቋሚነት ሁሉ ጊዜ ተሰዓት በኋላ በ9 ሰዓት ላይ የጥናት ሰዓት ነው ከ9 ሰዓት ጀምሮ እስከ 12 ሰዓት ክለባችን ውስጥ እንገናኛለን ስለዚህ ወይ ለሪኮርዲንግ ነው ለሪኮርዲንግ የምንሰራው አለ ደግሞ ለክለቡ ስራ ደግሞ ምናጠናው ደግሞ ጥናት አለ በሳምንት ቢያንስ እኛ 3 ዘፈኖች ማጥናት ይኖርብን ነበር በዛን ጊዜ እንግዲህ ሰዓት ቢኖረን ብዙ ብንጫወት ደስ ይለኝ ነበር እዚህ ግን ስቱዲዮአችን የተመጠነ ሰዓት ነው ያለንና እስቲ እንደው የመጀመሪያ የጀመራችሁበትን የተሾመ ምትኩን አጠር ያለችን ስማና ሲሰሙት ሁሉ ሲሰሙ ማደረ ራሱ ሚሰለች አይደለም ምናልባት እንደው ከናንተ ጋር እንዳላችሁት ቀድሞም ስለ የጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 ዓመተ ምህረት መሰለኝ አይደለ ህይወቱ ያለፈው በኢትዮጵያ አቆጣጠር አዎ ድራም የሚጫወት ነበር ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት ለምሳሌ ፍቅር የተለመኒ ከምንድላይና እንደው ለማስታወስ ያህል ስለሱስ እንደው ስለ ባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው ተክሌ ተስፋዝጊን እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው እና እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እና ተክሌ ያቋቋሙት ባንድ ነው የነበረው ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው ከዛ በኋላ ግን አይቤክስ ባንድ ያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጸባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው እና ህይወቱ ማለፉ መቼም በጣም ሁላችንም ማሳዘነን እስካሁን አስታውሰዋለሁ አሁን እንደውም ተውኩት እንጂ ድሮ ፍቅር የተለመኒ ተሰራ አለቅሳለሁ ምንም ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው ስላስታወስሽው ደግሞ እግዚአብሔር ይስጥልን እስቲ በሙዚቃ ደግሞ እናስታውሰው من يطاري تلمني بسمكي فغرقي موتكي وسدني طاري تلمني طاري
ትዝታችሁ ምን ይመስላል? የአዲስ አበባ ትዝታችሁ ጆቫኒ እስቲ ያብሮነታችሁ የዘመናችሁ ትዝታ። የአዲስ አበባን ትዝታ ስታነሽ እንግዲህ ከብዙ ጎኑ ነው። አንደኛ የኛ ፋኖች ናቸው፣ የኛ ደንበኞች ናቸው የሚባሉት የኛ ሙዚቃ አፍቃሪዎች አሉ። ሁለተኛ ነገር ደግሞ የማይረሳኝ ሁሉ ጊዜ ብዙ ጊዜ ለዚህ ለእናት ሀገር ጥሪ ተብሎ እንግዲህ በየክፍለ ሀገሩን ዞርና ትርኢታችንን እናቀርብ ነበረ። እኛም በግላችንም ሄደን እና ሰው የነበረውን ፍቅርና ጥም የሙዚቃ የማዳመጥና በዛን ጊዜ የተነሱት ደግሞ ከአንጋፋ ዘፋኞች ለምሳሌ ከመሐሙድ ከአለማየሁ እሸቴ ሌላ እነዚህ ደግሞ ወጣቶቹ ደግሞ በዛን ጊዜ እነ ነዋይ ደበበ፣ እነ ፀሐዬ፣ እነ ኤልያስ ተባባል እንግዲህ እነዚህ ሁሉ እነ ኤፍሬም ታምሩ፣ እነ ኩኩ እና መልማል እንግዲህ እነዚህ ሁሉ በቃ የሰው ልብ ትርታ ውስጥ የነበሩ ናቸው። በሪኮርዲንግ የታወቁ ስለነበሩ አቀባበሉና ድባቡ በጣም የተለየ ነበር እና አሁን ራሱ ለዘመቻ ጣቢያዎች ለምሳሌ በጋምቤላና በመተከል እንግዲህ ያደረግናቸው ደግሞ እዛ ከተማሪዎች ጋራ እንግዲህ እሱ የማይረሳ ትዝታ ነው እንግዲህ ያለበትና አሁን አንዳንዶቹን ዘፈን እኔ ሰማቸው ወደዛ ነው የሚወስዱኝ እንግዲህ እና በብዙ ነገር የተቀላቀለ የፍርሃትም ዘመንም ነበረ። በዛ በፍርሃት ድባብ ውስጥ እንግዲህ ተስፋ የማግኘት እንደው ይሄን ሙዚቃውን ራሱ የሰው ጭንቁን ምናምን መወጣጫ ነበር እንግዲህ በቴሌቪዥን ሲያየን ሲሰማንም እንግዲህ እና ሁሉም ደግሞ የየራሱ ትርጉም ይሰጠው ነበር እንግዲህ በወቅቱ ለነበረው ሁኔታ ጭንቀቱን ምናምን የሚገልጽበት ትልቅ ፍቅር ብቻ ሳይሆን አንድ መተንፈሻም ነገር ነበርና በእውነቱ ለኔ ወደ ኋላ ሳስበው በጣም ትልቅ እንትን የነበረው ነው ኢምፓክት የነበረው ጊዜ ነው እንደው በጣም እንግዲህ እናመሰግናለን እዚህ ስቱዲዮ ድረስ መታችሁ ስላካፈላችሁን አጭርም ቢሆን ወደፊት በሰፊው እንገናኛለን ብዬ ተስፋ አረጋለሁ። እንደው ግን ለማጠቃለያ የአሊ ቢራን አደረኛ እሱን ለመሰነባበቻ እሱንም ተቀርቷል ከናንተ ጋር አይደለ? እስቲ በሱ እንሰነባበት። በጣም እናመሰግናለን ጆቫኒ ሪኮ፣ ሰላም ስዩም የቀድሞ የሮሃ ባንድ አባላት እዚህ ድረስ መታችሁ አሜሪካ ድምጽ ድረስ መታችሁ ሙዚቃ ባንድ ይዛችሁ ለአድማጮቻችን ስላካፈላችሁ በጣም እግዚአብሔር ይስጥልን። እናመሰግናለን። በጣም እናመሰግናለን። ይሄን ድል ማግኘታችንን በጣም እናመሰግናለን።